ищет. Побежали. Я тоже хочу купить пузыри. Пойдем, найдем. እስኪ ዛሬ የገባንበትን ቦታ ላሳያችሁ በተወሰነ መልኩ። ልጆችን ይዘን የምንውልበት ቦታ ነው። በጣም አሪፍ ተመሮች አሉ እዚህ ጋር እንደምታዩት። እሸት አይጠፋም ከኛ ሰፈር ትላላችሁ። በጣም ነው የሚያምረዋ። ይህን ይመስላለኝ። ጠቅጠቅጠቅ ብሎ መቱና ያለ ጽዳቱ ደግሞ ታችሁ በጣም ነው የሚያምረው። ጽድት ያለ ነው። እንዳለ ቦታው ያምራለኝ። እንደምታዩት አሪፍ ነው። እንግዲህ ይሄን ይመስላለኝ። ብዙ ጊዜ የምንውልበት ልጆችን ይዘን ወደዚህ ውስጥ አንገባም፣ ያስፈራል በእውነቱ። እንዲህ ሲታይ ንጹህ ነው አይኖ፣ ግን ውጭ ላይ ሆነን ስናይ ወደዚህ ውስጥ እንፈራለን። ደፍረን ወደ ውስጥ አንገባም። ርቀት አለው በጣም ግን እንፈራለን። እዚህ ጋር ሆነን ነው ብዙ ጊዜ የምናሳልፈው። ወደ ውጭ ወጣ ብለን ነው። ልጁ ፈርቷለኝ መግባት አልፈለገም። ምክንያቱም እንዲህ ከቪዲዮ በላይ ከሚታየው ይልቅ በአካል ያስፈራለኝ። ደግሞ መሽክ ብሏለኝ። በጣም ነው የሚያስፈራው። ወይኔ እንዴት አባታቸው ነው የሚያማምሩት። በጣም ነው የምወደው ይህን ተምር። በነገራችን ላይ ግን ስለታሸገ የሰው ሀቅ አልነካም። ታሽጓል እንዳለ። እዚህ ጋር ይሄን ይመስላል። በብዛት ልጆችን ይዘን የምንውልበት ቦታ ደግሞ ይሄን ይመስላል። تعال من هني بنروح نشوف تحت مين في بابا هني تعال በስተውጭ በኩል ደግሞ ሲታይ እንደዚህ ነው። ቀላል አይደለም። በነገራችን ላይ በጣም ርቀት አለው። በጣም ረጅም ነው። ያስፈራል። ለዛ ነው ውስጡ ያስፈራው ማለት ነው። እንዴ ሲታይ ቀለል ያለ ይመስላል እንጂ በጣም ነው የሚያስፈራው። በዚህ በኩል ግን ውስጡ ጠዴ ነው። እዚህ ጋር በቃ ሻይ ቡናን ይዞ ንጹህ አየርን እየሳቡ ልጅ የሌለበት ጫጫቴ የሌለበት ፈታ ብሎ ለመዋል በጣም አሪፍ ነው። እኛ ደግሞ ክረምት ከበጋ የምንውልበት ቦታ እዚህ ጋር ነው። ብርድ ነሽ ሙቀት ነሽ አይገድበንም። ሁሌም እዚህ ጋር ነው። እዚህ ጋር እንደ መንሸራተቻ ነገር ነው የሚጠቀሙት ልጆቹ። ዘላግየ ነገር ነው እና የምታዩት አስፓልት ማለት ነው። ተቆርጦ መንገድ ምናምን አይመስለኝም። እዚህ ጋር የውሃ ትቦ ነው የተሰራው ከዚህ እስከዛ ድረስ። እዚህ ላይ ግን ይሄ ተዳፍኖ ነበረ። አፈር ነበር ልክ እንደዚህ ማለት ነው። እንደዚህ አይነት ነገር ውስጡ ላይ እንዳለ ራሱ አናቅም ነበር። ልክ እንደዚህ አፈር ነበር በዘንድሮ ክረምት ላይ ማለት ነው። እንግዲህ በዝናቡ ምክንያት በጣም ኃይለኛ ዝናብ ጥሎ ስለነበረ ቦርቡሮ ይሄን የመሰለ አስፓልት ሰጠን። በጣም ተመችቶናል። ልጆችን ይዘን የምንውለው እዚህ ነው። እዚህ ጋር ሳይክል ይዘን እንወርዳለን። በዚህ ጋር መውረጃው ትንሽ አስቸጋሪ ነው። እንዲህ በካሜራ ስታይ ቀለል ያለ ይመስላል እንጂ በጣም ከሚባለው በላይ አስቸጋሪ ነው። ልጆችን ይዘን የምንውለው እዚህና እዚህ ብቻ ነው። ምንም ወያ የለንም እና ቦታው እኛም ከሰዎቹ ጭቅጭቅ ለመራቅ ስንል ወደን ፈቅደን ተቀብለነዋል። ደስ ብሎን ነው የምንውለው። እዚህ ወደዛ ልጆቹ ከተሻገሩ ዋና አስፋልት አለ። እዚህ ጋር ዋና መንገድ አለ። እንደምታዩት ወደዛ ካካሄዱ ልጆቹ መሰናባበታችን ነው ሁላችንም ማለት ነው። እና ይህን ይመስላል የእያንዳንዱ ቀን ውሏችን በሙሉ ቀንን የምንፈጀው እዚህ ጋር ነው። በቃ ልጆቹ ተነሱ እንመጣለን። እዚህ ውስጥ አይገቡም፣ ይፈራሉ። ቢገቡ አሪፍ ነበር። አንደኛ ቅዝቃዜ ያለ ንፋስ አለ።
እንደምታዩት ጫካ ነው የሚሆነው። እዚሁ በውጭ እንኳን ያስፈራል፣ እንኳን ለእነሱ እኛ ራሱ በጣም ነው የምንፈራው ይሄን ውስጥ። በነገራችን ላይ በጣም ነው የምንፈራው ከምላችሁ በላይ ማለት ነው። እና ትንሽ ያስፈራል። ከሀገራችን ላይ የምናውቀው ቁጥቋጦዎች ናቸው እነዚህ ደግሞ። ቀኑን በሙሉ እንግዲህ እዚህ ውስጥ ይስቡት። ይሄ ለውሃ ተብሎ የተሰራ ቦታ ነው። እንግዲህ በገጠር ውስጥ ከብት ጥበቃ ላይ፣ ፍየል ጥበቃ ላይ የሚያሳልፉት አሉ አይደለ? በእነሱ ሂሳብ ሲታይ ከነሱ ምንም አልተናነስንም። እኛ ችግሩ በዚሁ ላይ ስንሯሯጥ ውለን ማታ ወደ ቤት መግባታችን ነው። ልዩነት እዚህ ጋ ነው እንጂ ሌላ ምንም አይነት ልዩነት የለም። ሰው መጥቶብኛል። ይህ ሰው ሊያልፍ እንዳገባብኝ አንተ ልጅ የተመታህ تعال بنروح هناك يلا بنروح بيت مشينا ቤታችን ደግሞ እዛ ጋ ማዶ ነው። እስኪ ስክሮል እናርግና እናቀርብላችሁ። እዚህ ጋ ነው ላጠብቂታል። እዛ ጋ ነው ቤታችን። ታላቅኝ ሄድክ ግሚ ሃንድ يسوقي اوبا تعال ندخل هناك تمر بطيب بنروح بيتنا. تعال نشوف هذا تمر فيه ولا خلاص صاروا اسود ولا صاروا زين. በቃ እንግዲህ ከልጆች ዛሬ አንዱ ልጅ ጋር ብቻ ነው የወጣ ነው። ብዙ ጊዜያችን እዚህ ጋር ነው ስንሯሯጥ የምናሳልፈው ማለት ነው። ሙቀት አይገድበንም፣ ብርድም እንደነገርኳችሁ እንደዚህ ነው። እዚህ ጋር ደግሞ የሌላ ሰው ቤት ተመራለ። እኛ ብቻ በሰው ማሳ መዞር አይገድበንም። በየሰዎቹ ማሳ ጥልቅ ማለት እንወዳለን። ብቻ እግዚአብሔር ይመስገን። امشي من هناك انا بطلق هادي ايش فيك ፈርቷለኝ። ጫካውን መሄድ አልፈለገም ልጁ። በቃ እዚህ ጋር ነው እኛ ቁጭ የምንል። ብቻውን ስለሆነ ዛሬ ፈርቷል። እምሽና ዘን እምሽና የተመታ ሁለት ግራግር يلا احنا ليش جايين بنشوف تمر صح ولا لا؟ خلاص شوف زايد خربان كله خربانين. እዚህ ጋር ያሉት ተመልምለዋል። ለቅመውት ነው ደርቆ አላውቅም። እኔ መስላል ዘለሽ ተብኪ ከላስ ለተብኪ አንድ ቃቄዳ እኮ ነው። የዋዛ ቃቄዳ አይደለም። የተመታ ሁለት ግራግር ነው። እሺ አረ እዚህ ጋር ስልስራቅ እስብር ራኪ ቆይ የሌባ ወደ ቤታችን ልጁን ቢብሎ ቆሰው ይሄን መንገድ እንግዲህ ዛሬ ጠዋት አብሲቱን ጥለናል። እንደምታዩት ይሄን የሚያይ ማን ነው? የባህር ዛፍ ቅርፊቶች ከባህር ዛፍ ስር የሚወጡት ገለባዎች ምናምን ማለት ነው። አሁን ይሄ የት ነው? ኢትዮጵያ ውስጥ ይመስላል አይደለ? እንዳይመስልሽ እንዳታስቢ። እንዴ ቄጠማም አለ እዚህ ጋር እንደምታዩት። እንዳታስቡ ዚዚ ሲማራት ያለሽ አሁን የአረብ ሀገር አለ ይባላል።